بتتقري እንኳን አልመለስ ሲዳታ ኒኮ መጀመሪያም ስገባ አብሮ የተኙ መስላሸው ወደችኝ እንጂ እኮ ደርሼለት ነበር። አይ ወንድሜ እንዴት ያለችው ጭራቅ ናት። ጭራቅ ትላለህ በላችሁ እንጂ በጣም ክፉ ሰው አባቶች ሽባር ያስቀመጡ እሱ ነበር። ደምያቀሽ ነው እንዴ? ከተይ ያለ እናት ያለ አባት ያሳደገኝ ነው ወንድሜ። እንደው እንደኔ ግን እሱ ላይ ብታተኩር ነው የሚሻለው። እሱ አስወጥቷል። ገባኝ ሁለቱን መግደል እንደምትፈልግ ግን ያው እንዲያልከው ተሆነ የገደለው እሱ ነው አይደለም? እንዴ ያስገደለችው ደግሞ እሷ ናታ። እንዴ ብቻ ላገኛት ሴት አርጌ ነው መገላት ደሟን ነው መጣጣ። ይኸውልህ ዝም ብዬ ሳስበው ግን ይሄ አያለው የሚባለው መሰሪ ነው። መተት አሰርቶባት ነው ይባላል እኮ። ማን እናሳ አብሮ አደግ አይደሉ እንዴ? ጠንቅቄ ነው የማውቃቸው። ማን ነው ይሄን የነገረህ? ሲያዩት እኮ መሰሪ ይመስላል፣ ግን እንዲህ በልጣ አልመሰለኝም ነበር። አረ ሀገሬው ከውስጥ ውስጡን የሚያወራው ነው። ታዲያ እዚህ ግባ የማይባል ቦቅቧቃ ወርቅ አፍቅራ ይመስላል እንዴ? የምርህን ነው? ይኸውልህ አረ እንዲያውም በጣም ክፉ ሰው ነው፣ ክፉ። ይኸውልህ አባቱን ሽባ አድርጎ ያስቀመጠው እሱ ነው ይባላል። ድሮም የፈሬሱ አቅሙ ይሄ ነው። እናሳ ይኸውልህ እናቱም እንደሱ ነበረች ይባላል። እንደው ተወርቄ ጋር ተልጅነት ጀምረው ነው አብረው የሆኑት። ታዲያስ እንደ ወንድ እኮ መገጠም ስለማይችል ነው በመተት ሁሉን ነገር የሚያደርገው። ቤት ያለችው ወስላታ ነች። በል ወስላታማ እሱ ነው። እንዲሁ አሁን ምን ልታደርግ አስበሃል? ማለት ጀማዶ እሻገራለሁ፣ ወንዝ ትሻገሩ ታይተዋል ተብያለሁ። እንደው የሀገሬ ሰው ደግሞ ሰው ሲያይ ከዓይን ያውጣህ። እንዴት ከሸሹ አንድ ቀን አልፏቸዋል። ከዚያ ወንዝ ምን ይሰራሉ? አለያት ብያለሁ ፈለጋቸው። ይኸውልህ እኔ የምጠረጥረው ግን ከተማ እንደገቡ ነው። ሄዲያ በዚህ ፍጥነት አዲስ አበባ አይገቡም፣ ሌላ ቅርብ ከተማ ይገባሉ። እንደው እንደኔ ግን ፖሊስ ብታመለክት ጥሩ ነው። ሄዲያ ፖሊስ ምን ይፈጥራል ብለህ ነው? ቢይዛቸው ቢያስራቸው ነው። እኔ ግን እንዲሞቱ ነው የምፈልገው። በል ወዳጄ ሰው ቤት ተመሽቶ አይገባም። እና አሁን ማደዳ ላሳይህ በእጅ የታባርስ እና ነው እናቴ መተተኛ ያስፈል አንተ ከዛን ሞክረኛ ታዲያ ለምን በደበኩ ነው? አያ ሰሞን አያ እዚሁ ሞትሽ እናቴ ጋም አያ ተቀመጥ ነው አልተቀመጥ ወንድ ሆንክ ሳሰውታ አያ እንደው ደመከባችሁ እንደው ስለዚህ ራስን ማስከበር በተግባር ለሽት ብዬ አይደለም ወይ እንደገደልኩት ነንቺ ከሷ ተረፈጠላል ያሽ እኔ እንደ ሆዴም ብልት የሚያደርገኝ ጥያቄ ልጠይቅሽ። ብቻ ጠይቅ። እንደው ምን አይተሽ ነው የወደድሽው? ይሄን ቦቅቧቅ ልቡ ምን አልሽኝ? አይ ምንም። እኔ እንደው ላንቺ አንሺ ነው ቤተሰቦችሽ እንዳርሽ ሲሉሽ ወደ እኔ ለምን አልመጣሽም? እንደው
ሌላ ችግር ውስጥ እንዳልከተብኝ ምክ አሁን ከከተትሽኝ ችግር አይበልጥም። አስበሽልኝ ሞተሻል። ደመቀ እንዲሆን አሁን ያንተና ህልም ማምነው ጓደኛ ያለኝ ይመስላል። ፍቅረኛ ማለትሽ ነው? ችግር የለውም ፍቅረኛ በይ። ቅድም እንደምትወጂ ነግረሽኝ ነበር ነው ይዋሸሽ ነው? ኧረ አልዋሽም። ስለዚህ ፍቅረኛሽ ነኝ ማለት ነው። አሁን ይኸውልሽ ማሰብ ያለብን እንዴት ሰዋሰውን አምልጠን ከከተማ እንደምንገባ ነው። አያሌው በይ። አያሌውስ የተወሰነ መንገድ ተኛ ጋር ይመጣል። ከዚያ በኋላ እሱም በመንገዱ እኛም በመንገዳችን። እኔ የምልሽ አሁን ወዴት እንድንሄድ የምትፈልጊው? አንተ ወደ ፈለክበት። እኔማ ሁሌም አዲስ አበባ መሄድ እፈልግ ነበር። ለነገሩ ይሄን ቀን ጥዬ እንዲሄድ ሰበብ ሆነሽኛል። እንዲሁ ደመቀ ሀብትህስ፣ እንዲሁ ከብቶችስ፣ ንብረትህንስ ምን ይሆንብኛል? ለራሳቸው ይሄዳለሁ። እኔ የሰው ነፍስ አላጠፋሁ። ባሻኝ ጊዜ መጥቼ መቆየት እችላለሁ። አንቺም ቢሆን አመታት ከተቆጠረ በኋላ ሰዋሰውንም ቤተሰቦችሽን ይቅርታ ጠይቄ እንታረቃቸዋለን። ታያሌው ጋር ለመሆንሽን ሲያውቁ ይቅር ይሉሻል። በች ጎበዝ እንጂ ነው የሚያምርብሽ። በይ አሁን እንተኛ። እኔ አሁን እንተኛ። ደህና ደር ብለሽ ሳሚኝ እንጂ መቼስ ሰው ያለበት ነገር ሌላ ነገር አናደርግ።